ማናጀሯ አካላት ማናጀሯ እኔ ማለት ብዙም በቅርብ ነው የማውቀው እንደዛ የሚያደርግ ልጅ አለ በብዙ ሰውና እሱ ብዙዎችን እየከፈተ ብዙዎችን የሚረዳ እሷን ማለት ነው እንደውም ማመስገን ነበር የነበረብሽና እንደዛ አድርጋሽ ቤትሽ ድረስ መጣ ያ ሰው ጥፋተኛ ከሆነ እኮ ብናቀርብ ምንም አይደለም ግን በሌለበት ባልዋለበት ባልሰማበት የአንዲት ምስኪን እናት ማለት ነው የሁለት ልጆች እናት መንታ ልጆች እናት እንደዚህ ሆኗል ተብሎ ሲወራ በጣም ላይምሮ እንትን ይላልና ለሰዎች ማይምሮ ትንሽ ያሰብ ሰላም ቤተሰቦቼ እንዴት ናችሁ በእያላችሁበት ሰላማችሁ ይብዛልኝ ከኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው እንግዲህ ዛሬ ደግሞ በሌላ ቪዲዮ ተገኝቼላችኋለሁ ማለት ነው ከዚህ በፊት የምሰራቸው ቪዲዮዎች እየተከታተላችሁ እንደሆነ አምናለሁ ከዚህ ቀደም ሲል የሰራው ቪዲዮ ያው ስለሙ በሙ ዙሪያ ላይ የሰራው ቪዲዮ አለ ማለት ነው እንግዲህ እሙ ያለችበት ሁኔታ ምናምን ብዬ እየሰራው ገኝ ነበረ ማለት ነው እንግዲህ ያንን እየሰራው ባለውበት ሰዓት ስለሷ ያለችበትን ሁኔታ የገለጽኩበት ባለውበት ሰዓት ሰሞኑን ስለሷ የሚናፈስ ወሬ ሰምቼ ስለሷ የሚወራ ወሬ ሰምቼ በሚዲያ ማለት ነው ያው በትልልቅ ሚዲያ ላይ የሚወራውን ወሬ ሰምቼ ነው ዛሬ አላስችል ብሎኝ የተገኘሁት ማለት ነው ስለሱም አንዳንድ ነገር ማለት ስላለብኝ ማለት ነውና ያው እንግዲህ ሰው ስንባል ያው በማናቀው ነገር አንዳንዴ እንፈርዳለን ብዙ ነገር እንላለን ማለት ነውና አንዳንዴ ሚዲያው ትልልቅ ሚዲያዎች ራሱ የምናቀርበውን ነገር ለይተን ወይም ደግሞ ከሁለቱም አንግል አይተን ብናቀርብ ጥሩ ነው ብዬ አምናለሁ ማለት ነው እዚህ ጋር አሁን እህታችን ቀርባዛ ማነች ምናምን ምናምን በደንብ አላውቃትም ነገር ግን አይቻታለሁ እሷ ላይ ቀርባ የተናገራችሁ እህታችንም በጣም መቸኮልሽ ነው እኔ የታየኝ ማለት ነው ማለት መቸኮልሽ ነው የታየኝ እንደኔ ማለት ነውና እና አለ ማለት ነገሮችን አጣርተሽ እንኳን ወደ ሚዲያ እንደዚህ አይነት ነገሮችን ስናቀርብ አጣርተን በደንብ ይሄ ነገር ባቀርበው ትክክል ነው ወይም ደግሞ የሆነ ችግር አይፈጥርም ወይ ስለዛ ሰውስ ማንነት ይገልጻሉ ብለን ብናቀርበው መልካም ነው ብዬ አስባለሁ ምክንያቱም አንቺ እሷ እኮ ያው እናያለን ቪዲዮውን ማለት ነው እናያለንም እንደዚህ በቅርበት የምናውቃት ሰዎች እሙን እናውቃለን ሁኔታውን ማለት ነውና የዛን ጊዜ ነው ቤትሽ ድረስ መጣ ወደ ዩቲዩብ ቻናል እንድትመጪ ወይም ደግሞ እንድትቀርቢ እንድትከፍቺ ያረጋችሽ አይደለ አንዳንደኛ ሰዎች ከተደረገልን ነገር ትንሿን ነገር ነው ትንሿን ጥፋት ነው ወይም ቢኖር እንኳን ጥፋት እንኳን ቢኖር አጉልተን የምናየው የተደረገልን ነገር ብዙ ሆኖ ማለት ነውና እንደዛ እዛ ድረስ ቤቷ ድረስ መጣ እንደዛ ያረጋች ሴት ወደ ሚዲያ እንድትመጪ የረዳች ሴት እንዴት ነው በእንደዚህ አይነት መልኩ የምትጠረጥሪያት የሚለው ነገር በጣም ለኔ በጣም ነው የገረመኝ ምስጋናው ምናምን ቀርቶ እንኳን በእንደዚህ አይነት መልኩ ማውጣት አልነበረብሽ እሷን ማለት ነው እንደውም ማመስገን ነበር የነበረብሽና እንደዛ አርጋሽ ቤትሽ ድረስ መጣ እንደዛ አርጋልሽ እንኳን ዛሬ በመጥፎ ደግሞ በመጥፎ ነገር ልታቀርቢያት አይገባም ነበር ፎቶ አለጥፈሽ ያው እንትን ባትም ፎቶዋን መለጠፍ አያስፈልግም እሷን ማለት ነውና ማስተዋል ነው መሰለኝ ማለት ማስተዋል ከመጉደል ይመስለኛል አንዳንዴ እንትን ስለው ከማስተዋል ይመስለኛልና እንግዲህ ማስተዋሉን ይስጠን ነው ላንቺ ምስጥሽ እንግዲህ እና እሙ በፍጹም እንደዛ የምታረግ ሰው አይደለችም ብታውቃት እኔ ደግሞ እኮ ከልጅቷም በጣም የገረመኝ ኮሜንት ላይ እንደው እሙን እኮ ማለት ዛሬ አይደለም እናቃት አይደለም ከድሮ ጀምሮ ከታተላታለሁ በእንደዚሁ ማቃታለሁኝና እንደው በስም እስኪ ከምትሰራው አንፃር እንኳን እኮ መረዳት መገመት እኮ ይቻላል ቤተሰብ ማለት መገመት ይቻላል እኮ ከምትሰራው አንፃር እውነት ይሄን ታደርጋለች እውነት አታደርግም የሚለውን ነገር ራሱ ከምትሰራቸው ቪዲዮዎች ራሱ መረዳት እንችላለን እሙን እኮ ዛሬ አይደለም ወይም ደግሞ ትናንትና አይደለም እናቃት አይደለም ዛሬ ወይም ትናንትና አይደለም የምታቋት ኦዲየንሶቿ ማለት ነው የሚዲያ ተከታታዮች ዛሬ ወይም ትናንትና አይደለም የምታቋት ከዛሬ ስንት አመት ነው ጀምራችሁ የምታቋትና
እውነቱም ይሄን የምታደርግ ነው የሚመስላችሁ እናንተ? በዚህ ልክ ነው የምትረዷት ማለት ነው። ይሄን ታደርጋለች እሷ ስንት ተከታይ ያላት የአንዲት ምስኪን እናት ማለት ነው። የሁለት ልጆች እናት መንታ ልጆች እናት ሰብስክራይብ 10 ምናምን ቤት ያለ ሰብስክራይብ እንደዛ የምታደርግ ትመስላችኋለች? እንደ ሰው እንኳን እናስበው ሲባል ማለት ነው። በፍጹም እንደዛ ታደርግ ነው። በፍጹም አይደለም። እናንተ እንኳን በሚዲያ እየተከታተላችሁ በምትሰራው አንፃር እንኳን መረዳት እየተቻላችሁ እኛ እንኳን በቅርብ የምናውቃት ሰዎች ማለት ነው። እኔ በራሴ የማውቃት የምረዳት መንገድ ላይ እንኳን ለራሷ የሆነ ነገር ስታረግ መንገድ ላይ የተቸገሩ ስታይ ከራሷ ቆርሳ ከራሷ የሆነ ነገር የምታረግናት ውይ ብላ አዝና ለነዛ ለተቸገሩ ሰዎች ከራሷ ቆርሳ ከራሷ የምታካፍል ሰው ናት። እና መንገዷ ላይ የተቸገሩ ስታይ የማታልፍ ካላት ባይኖራት እንኳን ያችን አካፍላ የምታልፍ ሴት ናት። እኔ በተረዳሁት ባየሁት አንፃር ማለት ነው። ሰው ነኝና ያየሁትን የተረዳሁትን የማውቀውን ነገር ሸፈኔ አላልፍም፣ እውነታውን እናገራለሁ። እና ይሄን ያህል መልካምነት ያላት ሰው ናት። አታውቋትም ምን ማለት ነው። ቀርባችሁ የምታውቋት እንግዲህ ታውቋታላችሁ። ሰውን ስንቀርበው ስናውቀው ነው መረዳት የምንችለውና ስለማታውቋት ነው ብዬ ነው የማስበው። እንደዛ አስተያየት ኮሜንት የምትሰጡ ሰዎች ምን ስለማታውቋት ስለሆነ ትላላችሁ። ያን ያህል ሰውን ሳናውቀው ዝም ብለን መፍረድ ደግሞ የለብንም ማለት ስህተታችሁ ምንድነው? ሙና አታውቋትም። ሳታውቋት ደግሞ መፍረድ የለባችሁ። ወቁት መጀመሪያ የምታውቋት ነበር የሚመስለኝና እሙ እንደዛ የምታስቧት ሰው አይደለችም። እንደዚህ የምታረግ ሰው አይደለችም። እኛ ቀርበን ስናውቃት ማለት ነውና ብዙ ነገሮችን ስልክ አታነሳም የምላልሽው ነገር ስልክ በሰዓቱ እሷ የነበረችበት ሁኔታ ትንሽ አስቸጋሪ ሁኔታ ላይ ነበረች። ጸበል ነበረችና አይደለም ለእናንተ ለሚዲያ ሰው ለቅርብ ሰው ለኛ ምናምን ስልኳ ዝግ ነበርና ከዛ አንፃር ነው እንጂ አታስባ ምናምን አልነበረም። ስልክ አለማንሳቷ ማለት ነው እንደ ጥፋት እንኳን ብታዩስና ያ ነገር ስልክ አለማንሳቷ ከሆነ እንጂ ጭራሽ እንደዛ የምታረግ ሰው አይደለችም። ሌላው ደግሞ ማናጀሯ ካላት ማናጀሯ እኔ ማለት ብዙም በቅርብ ነው የማውቀው እንደዛ የሚያደርግ ልጅ አለ። በብዙ ሰውና እሱ ብዙዎችን እየከፈተ ብዙዎችን የሚረዳ ብዙዎችን ከፍቶ የሆነ ነገር ላይ ያደረሰ ልጅ ነውና በመልካምነት በበጎነት ማለት ነው። እንደዛ የሚያደርግ ልጅ አይደለም። ደግሞ ሙሉ መረጃ እሙ መልስ ሰጥታለች። ሄዳችሁ ማየት ትችላላችሁ። እሷ ላይ ማግኘት ትችላላችሁ መረጃውን ማለት ነው። ምክንያቱም እሱ ነግሯታል ለልጅቷ ማለት ነው። ለመንትዮቹ እናት ነግሯታል፣ መልስ ሰጥቷል። ዩቲዩቡ እንደዚህ በዚህ ምክንያት ነው ብሎ የተዘጋበትን መንስኤ መረጃውን ዩቲዩቡ ይላክለትን ለሷም ልኮላታል። ታውቃለች ማለት ነው። በዩቲዩቡ ራሱ እንደሆነ እንደዘጋባት ማለት ነው። እና ያው ሁሉ አስረድቷታል። ባይሆን ሮሱ ያንን እንዴት ያስረዳት? እንዴት መረጃ ይልካል እሱ? እና ደግሞ ሙሉ መረጃ እሙ ላይ የምታገኙታላችሁ። እሷ ላይ ተለቋል። እሷ እየገባችሁ ማየት መረዳት ትችላላችሁ። እስኪ መጀመሪያ የሆነ ውሳኔ በነፈሰበት ከምንሄድ ማለት ነው ምንድነው ብሎ ከሁለቱም አንግል ማረጋገጥ ያስፈልጋል። የሆነ ነገር ወደ ሚዲያ ከማምጣታችን በፊት እስኪ እናረጋግጥ። ትልቅ ሚዲያ ራሱ ያላችሁ ቻናል ያላችሁ ከአንድ ሰው የሆነ ነገር ሰማን ብላችሁ ከምታቀርቡ ይልቅ ሁለቱንም አጣሩ። ይሄ ነገር ስህተት ነው ትክክል ነው የማን ጥፋት ብላችሁ ሁለቱን ካነጻጸራችሁ በኋላ ወደ ሚዲያ ብታቀርቡ የሚለውን ነገር ማስተላለፍ ፈልጋለሁ። እና በጣም እኔ ስላላስቻለኝ ማለት እሙን በቅርበትም ስለማውቃት ማታረግ አይደለም ከራሷ የራሷን ተታኩ ለሌላ ሰው የምታካፍል ሰው ናት እሙ ማለት እና እንደዚህ መታሰቧ እንደዚህ በመገመቷ በጣም ተሰምቶኝ ነው ማለት ያልኩኝ ላቅርብኝ ይሄንን ሀሳብ ቪዲዮ ልሰራ የቻልኩኝና በጣም በፍጹም እንደዚህ አይነት ነገር አታደርጉ። ከራሷ ይልቅ ለሌላ ሰው የምትኖር ሰው ናት ብዬ ነው የምገልጽላችሁ ማለት ነው። እና በማታስበው መንገድ ባትረዷት ጥሩ ነው። ኦዲየንሶች ደግሞ ኮሜንታተሮች ደግሞ እስኪ በደንብ ረጋ ብላችሁ የሆነ ቃል አይምሮ የሚነካ ነገር ከምጽፉ ይልቅ እውነት እሷ ጋር አለ ብላችሁ አጣሩ። እስኪ መጀመሪያ መረጃ አጣሩ። ይሄን ነገር ከመናገራችሁ በፊት ቶሎ ለመፍረድ አትቸኩሉ። እስኪ እኛስ ብለን እናስብ ከመፍረዳችን በፊት ማለት ነው። እኛ ማንን ነገስ በእኛ ቢመጣስ ይሄ ነገር ብለን ከመፍረዳችን በፊት እናስተውል ነው የምለው። እሙን በእንደዚህ አይነት መልኩ አትገምቷት። እንደዚህ አይነት ሰው አይደለችም፣ አታደርግም። በፊትም ወደፊት የምታረግ ሰው አይደለችም። ቀርባችሁ ብታቋት በጣም ትጸጸታላችሁ ባላችሁ ማለት ነው። የማታቋት ሰዎች ስለሆናችሁ እንደዛ ያላችሁና በስተመጨረሻ የምንለው ለነገሮች እናስተውል።
ከመፍረዳችን በፊት ወደ ነፈሰበት አንንፈስ፣ ነገሮችን እናጣራ። ምንድነው ችግሩ፣ ምንድነው መንስኤ ብለን ከእንደገና ደግሞ ሙሉንም መረጃ እሙ ላይ እሷ በራሷ መልስ መስጠት ስላለባት ማለት ነው። ማለት ብዙ የሚወዷት ሰዎችና የሚያደንቋት ሰዎች በዛው ልክ ስላሉ ለነሱ መልስ ለመስጠት ግራ እንዳይጋቡ መልስ ለመስጠት ብላ መልስ ሰጥታለች ማለት ነው። እዛ ላይ ሙሉን መረጃና ሙሉን ሀሳብ ታገኛላችሁ፣ ከዛ መረዳት ትችላላችሁ ማለት ነው። እሷ ላይ የገባችሁ መረጃዎችን ውሰዱ ላለሁኝ ሰውን በሌለበት ነገር እንደዚህ ትልቅ ሚዲያ ላይ ስም ባናጠፋላለሁ። ቢያንስ ያን ሰው ጠይቀን ያን ሰው ጥፋተኛ ከሆነ እኮ ብናቀርብ ምንም አይደለም። ግን በሌለበት ባልዋለበት ባልሰማበት ስም እኮ ወጥቶ ሚዲያ ላይ ትልቅ ሚዲያ ላይ ወጥቶ እንደዚህ ሆኗል ተብሎ ሲወራ በጣም ላይምሮ እንትን ይላልና ለሰዎች ማይምሮ ትንሽ እያሰብን ምንም የሚዲያ ሰው ቢሆን ማለት ነው። ይሄን ነው ዛሬ ማስተላለፈላችሁ። እንግዲህ ለጊዜው ስለነበረን ቆይታ አመሰግናለሁ።